ጳጳሳት ይምሩን እንትና ይምራል ሰብስቡን። በየት አባ ነው የምትሰበሰበው? የት ነው? እንዴት አድርገህ ነው የምትሰበሰበው? የተበታተነ አካል እንዴት ነው የሚሰበሰበው? መጀመሪያ ወንድሜን እንዴት ልውደድ ብለህ ወንድምህን አንተ ሳትሆን ከሌላው ጠላት ከመታደግ በፊት አንተ ከመግደል አቁም። የወንድምህን ደም አታፍስስ። አንገቱ ላይ ማይተብ አለ፣ የክርስቶስ ደም አለበት። እሱን ስትገድል እግዚአብሔርን እንደገደልክ ቆጠረው። ለምን? የክርስቶስ ምንድን ነው ያለው? እኔ አነ ውእቱ ሐረገ ወይን ወአንትሙ አይጹቂሁ፣ እኔ ወይን ግንድ ነኝ እናንተ ቅርንጫፍ ናችሁ እንዳለ የዛፉ ክንፍ እንደሆነ ቅርንጫፉን ማድማት ዛፉን ማድማት እንደሆነ ወንድምህን መግደል እግዚአብሔርን መግደል ነው። ወንድምህን መሸጥ እግዚአብሔርን መሸጥ ነው። ስለ እግዚአብሔር ብላችሁ እንደ ክርስትና እናስብ። እኔ ምንም ተደርገን ብንነገር እየገባን አይደለም። ተያይዘን እያለቅን እየሞትን ያለ ነው። አላውያን ቢያርዱን አይደለም አሁን እየነደደኝ ያለው እኔ። ሰው እንዴት ወንድሙን ያርዳል? ሰው እንዴት ወንድሙን አሳልፎ ይሸጣል? ሰው እንዴት በዘሩ ሰውን ይሸጣል? ሰው ለእንጀራ ትቶት ለሚሄደው፣ ሰው ለስልጣን ነገ ለሚያልፍ ለምድራዊ ዘር ሌላ ሰው ያድነን የምትሉት ስለምንድን ነው? መጀመሪያ እናንተ ራሳችሁ ለምን እንዳልሆናችሁ? አንድ ናችሁ ወይ? ወጣቱ ትገናኛላችሁ ወይ? አንድ ክርስቲያን ወንድምህ ተኩላ እንዳይበላው እየጠበክ ነው ወይ? እንደዚያ ከሆነ እኮ ነው ሰላም የሚጀምረው። ቤተ ክርስቲያን እንዳለች እየነደደች እያያቸዋት ነው። ቄስ አሐዱ አብ ሲል ፍጥረት ሁሉ ጸጥ ብሎ የሚያደምጠው መሳሪያ እየወረደበት ነው ያለው። የሴት ማህፀን ሆዷ እየተቀደደ ጽንስ የሚታይባት የአጋጋገር ሆናለች ኢትዮጵያ። ስለዚህ ቆም ብላችሁ አስቡ። እንደ ወጣት አስቡ፣ እንደ ሰው አስቡ። እስኪ እንደ ከብት አታስቡ። ሰው ከከብት በታች ያስባል እንዴ? ቢያንስ ጋኔን የማይሰራው ለምንድን ነው የምትሰሩት? ጋኔንን ገድሎ ያውቃል ሰው? ከሰይጣን ለምንድን ነው የሚከፋው? አንድ ጋኔን ተገዳድሎ ያውቅ? ምነው ተገዳድሎ ቢያልቅማ እኛ የምናርፈው ነበር። ኧረ መድኃኒዓለም ልብ ይስጣል። 3 ሰዓት እንደሆነች ያለች በዛሬዋ ሰዓት ከማን ጋር ሆን ነው በሉ ንገሩኝ። ኧረ እባክህ እኔ ወጣት ነኝ ነጋቴ አልሰራ እስኪ በል። በወጣበት ነው የምቀራት እየነገርኩ ነው። እንኳን እንዲህ አይነት ክፉ ዘመን ሰው በወጣበት በሚቀርበት ዘመን አይደለም ሰው እድሜውን ሰፍሮ አያውቀው። ስለማያውቀው ሁልጊዜ ከማን ጋር መሆን አለበት? ፈያታዊ ዘየማን በ3 ሰዓት ነው የተጠቀሙ። በ30 ዓመት ተጠቅመሃል ወይ? በ3 ቀን አልተጠቀምክ። በ3 ዓመት አልተጠቀምክ። በ80 ዓመት የሚሆኑ ያልተጠቀመበት ሰዋል። ካልተጠቀምክበት ይጠፋል ነው እያልኩ ያለው። ይህ ነው መስታወት ማለት። እኛ ከዚህ የምንማረው ምንድን ነው? ነገ ንስሐ ገባለሁ አለ ማለት። ብዙ ሰው ስታገኙት እኔ ብዙ መማርም ጥሩ አይደለም ይላል ሰው። ኧረ እባክህ ብዙ መማርማ ጥሩ፣ ብዙ መብላት ነው ጥሩ ያልሆነ። ወደ ዱባ እንዳያህል ማለት ነው። ባርቅ ላልሆን ቁጭ ነው የሚለው። ብዙ ከበላ ብዙ መብላት ነው ለሆድ ይውላችኋ። አንድ በግ የሚበላ እንጅብ አንድ ሰው ያባረረዋል። አንድ እንጀራ የሚበላ ሰው አስፈትልኮ ያባረረዋል ማለት ነው። ብዙ ከበላ እንደ ጅብ አባራሪ ነው የሚበዛው። ብዙ በመብላት አይደለም ጀግንነት። ንስሐ ሳልገባ እንዳትወስደኝ። እግዚአብሔር ደግሞ ምን ያደርጋል? እናንተ ንስሐ እንድትገቡ አድርጎ በወገባችሁ ቀን ይወስዳችኋል። እሺ እግዚአብሔር ንስሐ ገብተን ይውሰደን። ዲያቆናት እንዲያ እያሉ ነው። ዲያቆን እንትናን ከእንትና ጋር ይቸው ይላል። ደግሞ ይቀጥላል። ሰባኪ እንትን እያሉ ሰባኪ እንትና እንዲህ አድርጓል ይላል ሰው። እዛው የምትሰሙትን የተረጎማችሁት እኮ ነው ብትሄዱ ትራንስሌት እያደረጋችሁ እዚህ ውስጥ ማለት። ከዛ አሁን ችግሩ አሁን ነው እንግዲህ ምዕመናን እናንተም ሌባ ናችሁ ሲባል ይባላል ማለት። ሌባ ናችሁ እናንተም። ምን እኮ ግልጽ ነው። የምትሰጡም እናንተ ሆናችሁ የምትቀበሉ መስሪያ ቤት የምትሰጣላችሁ፣ እዚኛውን ቤት የምትሰጣላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ እግዚአብሔር አብ ቀዳማዊ ዘእንበለ ጥንት ወዳህራዊ ዘእንበለ ተፍጻሜት ዘነበበ በነቢያት እምቅድመ ይረድ ላይ ለሐዋርያት ነዋ ሥላሴ ይሴለሱ በአካላት ወይተዋሃዱ በመለኮት ዘይነቅህ እምኔሆሙ ጸጋ ወሀብት እስከ ለዓለም አሜን። እግዚአብሔርን የወለደችልን የሕይወታችን መሶብ ወላዲት አምላክ ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው እና የሰበሰበን እግዚአብሔር የተመሰገነ ይሁን። ለመምህራችንም ቃለ ሕይወት ያሰማልን። ይህን ካልኩ እንደው ትራፊ ላብላችሁ ማለት ነው። ድሮ ትራፊ እየበላን ተምረናል። አሁን ደግሞ ትራፊ እናበላለን ለሰውኛ። ድሮ ተሜ አልተረፈም ይላል ሰው። ተማሪ ትራፊ ይበላ ይመስል ዶግማ ሆኖ ማለት ነው። ዶግማ ሆኖ ዛሬ ግን አትርፈን የስባት ብይ እያል ትበያታልሽ ማለት ነው። በግድሽ የበረከት እያለ ይበላ ሰው ጥርቅ የበረከት ስራ ነው የማይሰራ እንጂ ገዳም ሲሄድ የበረከት ብሎ ገዳሙን አራግፎት ነው የመጣ ከተማ ሰው። የበረከት ምን አለ ብትሰሩ ሲያን በሞት ያፈርሰዋል። ይሰራል አይደል? እንደው ሳይው ነው ትዝ አለኝና ይሄ የበረከት ያስፈልገዋል። የበረከት ትበላላችሁ አትበሉ? እስኪ የበረከት የሚበላ እጁን ያውጣ ሁሉ ዝገ እግዚኦ ማረነ ክርስቶስ። ኧረ እንጀራ የለም ሆድ ሲሆን ቀሰቀስ በሉ። እንዳወጣችሁ የበረከት መጣችሁ እንድትሰሩ በእሺ በሉ እንጂ
ነው ሆድ ሆድ ብቻ ነው የበረከት የምታውቁት? የበረከት ዱላ የለም። እሺ ደግሞ እንደዛም እንዳታረጉት። ስለዚህ ምንድን ነው ለማለት የፈለግኩት ዶሮ ተሜ አልተረፈም። ዛሬስ ናብላ ተሜ አትርፎ የስባት አስካለማለሽ አባ ያተረፉት እንትና ናብላ ና ጉረስ እንቅማሰው። ይሄ ነው አያችሁ፣ ዘመን ይገላበጣል። ያ ማለቴ የምታከብሩት እኛን አይደለም። በዚያው እንድታውቁት የምታከብሩት ማንን ነው ማለት ነው? እግዚአብሔርን። ባልናገር ደስ ይለኝ ነበር፣ ወደ ትምህርቱ እንድገባ ግን ልናገር። ክፉ ቄስም ይሁን ደግ ቄስም ይሁን የሚያገባን ነገር የለም። ሰምታችኋል? እስኪ በሉ ክፉ የሚሆን በሉ ደግ የሚሆን የሚያገባኝ የለም በሉ በሉ በደንብ። አሀ ቂም የተያዘበት ቄስ አለ ማለት ነው። ሰው የለም። ኧረ አለ። ቢያንስ ፌስቡክ ላይ ሳትሳደው አቀሩም ገሌ ያስኩትን ጉድ እኮ እኔ ነኝ የማውቀው የምትል ቀርጸህ ያስከው ማለት የሚያገባህ ነገር የለም። እንቅጩን ነው። አንተ ደግ ከሆንክ በክፉ ቄስ ለአንተ ደግ ይሰጣል። ሰምታችኋል? ደግ ከሆንክ አንተ ግን ደግ ካልሆንክ መላ እንደው ይሁዳ ከማን ጋር ነበር የሚውለው? በሉ እንጂ በማን እጅ ነበር የቆረበ? የሚያድር የሚማር ከማን ነበር? ግን ይሁዳ ተጠቅሟል። ከይሁዳስ እንደው አህያዋ ተጠቅማለች ብዬ አስባለሁ። የጋለባት አህያ ማለት ለምን የዛን ቀንም ቢሆን ምን አንጥፈውላታል? እና የዚህ ላይ ርገጭ እያሉ ማለት ነው ልብሳቸውን አንጥፈውላታል። ይሁዳ ግን ወደ ክርስቶስ ሊገባ ሲሄድ አንተ ሰውዬ ቆይ ነው ያለው ዘበኛው። ክርስቶስ ዘበኛ አላቆመም። እሺ ከማርያም እና ከአላዛር ቤት ለፋሲካ ዋዜማ እንደተቀመጠ ውጭ ላይ የአላዛር ዘበኛ ነው የነበረው። እሺ የቤቱ አንተ ሰውዬ አንገትህ ላይ ዘንዶ አለ፣ በእጅ የደም ጽዋ ይዘህ ያለውና ምንጣፉን እንዳትረግጠው፣ ቆይ ምንጣፉን ላንሳ ጌታ ይቆጣኛል፣ ደሙ ይፈስበታል ነው ያለው። ከክርስቶስ ጋር እየኖረ ደም አፍሳሽ ሰውም አለ ማለት ነው። የሚያጸድቅህ አንተ እንድትጸድቅ ሆነ መገኘትህ ነው እንጂ የቄስ እንትና ነገር ስለሳምክም ስላልሳምክም ቄስ እንትና የሚቀርበትም የማይቀርበትም ነገር የለም። ግልጽ ነው። ትክክለኛ ግን አንገታችንን የምንሰጥለት ቄስ እንትና ወይንም ጳጳስ እንትና ሃይማኖት እያጠፋ ከሆነ ግን በግልጽ እንነግረዋል። የግሉ ጉዳይ ከሆነ ግን አያገባም። ሀሳቤ ግልጽ ነው አይደል? ሙዳየ ምጽዋት ሲሆነ ሲገለብጥ ያየው ይገልብጥ። እንግዲህ እግዚአብሔር እኮ አውቆ ሊሆን ይችላል። ይሁዳ ሌባ ስለሆነ ገንዘብ ያዥ ይሁዳን አደረገው እዛው እየሰረቀ እንዲማር ብሎ ማለት ነው። በጣም እኮ ነው የሚገርመው። ይሁዳ ገንዘብ ያዥ ነው። ሰምታችኋል አይደል? ገንዘብ ያዥ ያደረገው ለምንድነው? ገንዘብ ስለሚወድ እዛው ሰረቅ እያደረገ ዝም ብሎ ይማር ብሎ ማለት ነው። እና ሙዳየ ምጽዋት ሲገለብጥ ብታየው ቄስ እንትና አሰጣለሁ አይባልም። ሃይማኖቱ ችግር ካለበት ግን ማንም ሰው ቢሆን አንድ ምዕመን ሊናገረው ይችላል። እንኳን መምህራን ነው። ግልጽ ነው ሀሳቤ። ስለዚህ እግዚአብሔር የሚሰጠን እንደማን ነው በሉ? እንደ ሃይማኖታችን በሉ። ክፉም ስለሆነ እግዚአብሔር አንተን ክፉ አያደርግህም፣ ደግም ስለሆነ አንተ ምን አያደርግህም እግዚአብሔር። ምናልባት በረከቱ ሊተርፍ ሊያማልድ ይችላል። በዚያ አምናለሁ ደግ ካህን ከሆነ። ዋናው ሀሳብ አንድ ታሪክ ብቻ ነግሬያችሁ ልግባ። 13 ሰዎች አንድ ባለሀብት ቤት ሄደው ገለው ሀብቱን ሊዘርፉ ሄዱ። ስንት ሆነው በሉ እንጂ። ሰውየው ምን ሊያደርጉት ነው የሄዱት? ገለው ሀብቱን ምን ሊያደርጉት? እቤት ሲገቡ ሰውየው ደግ ክርስቲያን ነው። ብድግ ይልና ተመስገን 1 2 3 4 5 6 7 9 11 12 እነዚህ ሐዋርያት መሆን አለባቸው። 13 ይህ ጌታዬ መሆን አለበት አለ። ከዛ እነዛን ሰዎች አስገብቶ በእግዚአብሔር ስም ጠርተው የእግዚአብሔርን ስም ጠርተው ስለገቡ ቤት አስተናግዶ እግራቸውን ያጥብና የእግራቸውን እጣቢ ድዳ ደንቆሮ የሆነው ልጅ ያለውና ይወስድና እሱ ላይ ይደፋዋል። ምክንያቱም እንግዳ ሲመጣ ማን ነው ትዝ የሚለው? በሉ ምን ብሏል ለራሱ እግዚአብሔር? ከመጽሐፍ ቅዱስ ልንገራችሁ። እንግዳ በሆነ አታውቁትም? እንግዳ በሆን ብራብ፣ ብጠማ፣ ብታሰር፣ ብታረዝ፣ ብራቆት ማለት ነው። ብራቆት ይህን ቃል ያውቃል። እንግዳ ሲቀበል አንድ እንግዳ ቤቱ ሲመጣ ማን እንደመጣ ነው የሚያውቀው። ኃጢአተኞቹ አልሰማችሁም? ኃጢአተኛ ነው፣ ክፉ እኮ ነው። ኃጢአተኛ ሰው ክፉ ነው። መቼ መጣ ነው ቤት ያላበላን አሉ።
ከዛ መልሶ ምን አላቸው? ድሮንስ እኔ መጥቼ ልመልሱ ነው? ወንድምህን አለመቀበል ማንን አለመቀበል? በሉ ንገሩኝ። ሰው ወንድሙን መስደብ ማንን መስደብ ነው? እስኪ በሉ አንድ ቆማጣ በሉ። አረ ቤት ይሻላል። አሁን ስትወጡ ነው አመላችሁ ይመጣል። ሰው አንድን ሰው አንቆማጣ ስትሉ ማንን ነው እየሰደባችሁ ያላችሁት? እግዚአብሔርን ማለት እንዲያበላችሁ አስባችኋል? ፈርባ ያባሽ ልክስክስ ስትይ ማንን ልክስክስ እንዳላችሁ ገብቷችኋል? ሰውን ስታስቀይሙ ማንን እንዳስቀይማችሁ ገብቷችኋል? ያ ነው እኮ ክርስትና የሚባለው። አያችኋል? እኔማ ይኸውላችሁ ድሮንስ እግዚአብሔር መጥቶ ሊመልስ ነው እንዴ? ድሮንስ እኔ እግዚአብሔር ነኝ ብሎ መጥቶ ሊመለስ ነው? ዲያብሎስስ ቢሆን እኔ ሳጥናኤል ነኝ ብሎ ቤት ይገባል ወይ? ይለያታል ወይ? ይወጣል ወይ? እሱ ይወጣል እንጂ ማለት ይገባታል አይገባትም? ምን ማለት አለበት? ራሱን መሰወር አለበት ማለት ነው። እግዚአብሔር በማን ይመጣል ቢባል እግዚአብሔር ማለት ድሃ ሰው ነው። እግዚአብሔር ማለት ልብስ ያጣው ሰው ነው። እግዚአብሔር ማለት ዘመድ አጥቶ ብቸኝነት ምን አባቱ እያለ ተስፋ የቆረጠው ነው። ያን ማጽናናት እግዚአብሔርን ማጽናናት እኮ ነው። አያችሁ? ይሄ ሰው እያሰበ ያለው ምን ማለት ነው? እራሱ ባለቤቱ ለወንድም ያደረከው ለኔ ያደረከው ስላለ እነዚያ እንግዶች ክርስቶስና ሐዋርያት ናቸው ብሎ እንኳን ባያምን እንግዳን መቀበል ማንን መቀበል ነው? ቅዱስ ጳውሎስ ስለዚህ ነው መላእክትን በእንግድነት የተቀበሉ አሉ፣ ስላሴንም በቤቱ ያስተናግዳል ያሉ ነበር። የአብርሃምን ታሪክ ሲያነሱት ነበር የኔታ ማለት ነው። አብርሃም እኮ ስላሴ ነው ብሎ አይደለም ስላሴን የተቀበለው፣ ሽማግሌ ብሎ እኮ የሽማግሌ ቀበጥ ያላያችሁ አንድ ድሃ መጥቶ እንጀራ ልስጥህ ስትሉት ቤት ውስጥና እንዴትና እንጀራ በላ ስትሉት እዘለይ ቢል እንደው እዘለይ ቢል እኮ ምንድን ነው የምትሉት? ኧረ ጥጋብ ነው የሚባለው። ይህስ ደግሞ ድፍረቷ ያላወቀኝም እንዴ? እኔ እኮ ስትፈልግ ነው። አብርሃምን ያህል ባለሀብት፣ አብርሃምን ያህል አዛውንት ሽማግሌ ሰው እንግዳ ሲያገኝ ይዘለኝ። እሺ ደክሞኛል እዘለኝ። ከባድ እውነት፣ በጣም ከባድ ከአይምሮ በላይ። አሁን ታሪኩን ብቻ ሲተረክ ሰው ዝም ብሎ አብርሃም እንግዳ ተቀበለ። ገብታችሁት እስኪ እንግዳ ሆኖ ደግሞ ዘሉኝ የሚል እንግዳ ማለት ነው። ቢመጣም ነው የምታደርጉት። ጥጋበኛ የእንግዲህ አስቸጋሪ እንግዳ ተዘቅዝቆ ይተኛል አሉ። ለምን እንደሆነ አላውቅም። እንግዲህ እኔ እሱን ምንም አትህን ቢለው መከራ ነው አይደል? ያሰው አይደል? ስለዚህ ተመልከቱ፣ እንግዳ ሆነው ማን ነው ሰውን እግዚአብሔርን መቀበል እግዚአብሔርን ማግኘት ከፈለገ መጀመሪያ ወንድምክን ውደድ፣ እህትክን ውደድ።